ማነው ሳሚ? ምንድን ነው ጉዳዩ? ጀሩስ እየጠበቅንሽ ነው። ስልክ ቁጥርሽን በዋትሳፕ የዋትሳፕ ስልክሽ እንድትልኪ። ቆይ እምቢ አለ የኔ ውዳንስ። ትርጉም አያስፈልገንም ወንድሜ፣ እናመሰግናለን። ተግባብተን ጨርሰናል። ትርጉም የፈለግን መስሏቸው ጠርተውክ ነው። አያስፈልግም። ቴንኪዩ። ፀሐይ በቃ የኔ ውድ እምቢ አለ። እንትን ምን እምቢ አለ? የኔ ስልክ ቁጥርን በቆ እስክርቶ ካለ ጻፍ። በቃ አየር ላይ ችግር የለብሽም። እኔ እኮ ያም ይሄም እንደዚህ ህመም ላይ ሆነሽ ችግር ላይ ሆነሽ ያም ይሄም እንዳይረብሽሽ ነው ስልክ ቁጥርሽን እዚህ አየር ላይ የማልቀበለው። ችግር የለብሽም። እኔ ምን አገባኛል? የአንቺ ምርጫ ከሆነ ችግር የለም። አሁን 80 ሰው ሀቢባ ነኝ ብሎ ቮይስ ያደርግልሻል። ለየትኛው ፓስፖርት ኮፒሽን ልትልኪ ነው? ለየትኛው ሎኬሽንሽን ልትልኪ ነው? እኔ እንደዚህ አልወድም። በጣም ብዙ የአይምሮ በሽተኞች አሉ። ገባሽ? ሰው ችግር ላይ እንኳን ሆኖ አየር ላይ ስልክ ሲሰጥ አሁን እኔ ሀቢባ ነኝ ብዬ ቮይስ ሳደርግልሽ ፓስፖርት ኮፒሽንና ሎኬሽንሽን ላኪልኝ መዳመሽን ከማናገሪ በፊት አልኩሻ። ያልኩሽን ሄደው ይሉሻል። ከዛ ትክክለኛ ቦታ ላይ ሳይደርስ እኔ ሳልደርስልሽ አንቺ የሆነ ነገር ትሆኛለሽ። ለዚህ ነው አየር ላይ ቁጥር መቀበልም አልወድም። እዚህ ላይ ሆነሽ ማትቺ ከሆነ ወርደሽ በኢንቦክስ ላኪላትና ደግሜ ያስገባሻለሁ። በሬዱ አትወርድም። አንቺ ነሽ የምትወርጁ። አንዳንድ ሰው ገስት ላይ ሆኖ ቁጥር መላክ አይችልም። ሳወርድሽ አንቺ በሬዱን ነክተሽ መሴጅ ሚለው ይመጣልሻል። ከዛ ለበሬዱ ዋትሳፕ ቁጥርሽን ትልኪያለሽ። ራሷ ወረደች። ገባት ጎበዝ። በሬዱን ፎሎ አድርገሽ ለበሬዱ ቁጥርሽን ስትልኪ በሬዱ ለእኔ በዋትሳፕ ትሰጠኛለች። ልክ ነሽ አቡ ጎበዝ። እንዴ እኔ አበሻን በደንብ በልቻቸዋለሁ። በደንብ ነው ማውቃቸው። ሰው ጋይስ ሰው ችግር ላይ ሆኖ በር ተዘግቶበት ልደፈር ነው ድረሱልኝ እያለች ሊረዳት የሚችል ሰው እንዲገቡ ኮድ ቁጥር ኮመንት ላይ እንደዚህ ብላችሁ ጻፉ ስለ ሁሉም ይጽፋሉ። ይሄን ያህል ነው ማንተሳሰበው ማንተዛዘነው። ገባች? የሆነን ሰው ለማስገባት ኮመንቱን ባዶ አርጉላት። ችግር ላይ ናት፣ አንዴ ክፍት አርጉላት። አትጻፉ ምናምን ላሉ አይደል? እምቢ ብሎ ይጽፋሉ። አይሰሙም። ዜዶን ኬር ማንም ቢሞት ማንም ምንም ቢል ጥቂቱ ነው ተባባሪ። ችግር ላይ ያለ ሰው ለማስገባት ኮድ ስንነግረው ታይምስ እስከሚሆን ሁሉም የሚጽፉ ሰዎች እኮ ነው ያሉት። የታመመ ሰው ስቃይ ላይ ያለ ሰው አካውንት ነበር እሱን ለማገዝ ስንጽፍ እኮ ቀላቅለው የራሳቸውን አካውንት ነበር የሚጽፉ ህሊና ቢሶች ያሉበት ላይ እኮ ነው ያለ ነው። የታመመ ሰው ታሞ እያጣጣረ ሆስፒታል የተኛ ሰው ቪዲዮ ተከፍቶ እዚህ ጋር እርዳታ እየተለመነለት የዛን ሰው አካውንት ስንጽፍ በ1000 ስለሚጀምር ብቻ የራሳቸውን አካውንት በ1000 ስለሚጀምር ከታመመ ሰው የሚዘርፍ ህሊና ቢስ ያለበት ፕላትፎርም ላይ እኮ ነው ያለ ነው። ታዲያ ከእንደዚህ አይነት ህሊና ቢሶች ምን ትጠብቃላችሁ? ለዛ ነው እኔ ቁጥር አደባባይ ላይ ማለት ነው በዚህ ሰዓት እንኳን እንዳንደርስላት ያደርጉናል። ልብሽ ይባረክ ሄለን። አሁን ገባሽ? ቢኮዝ ዩወዝ ኮመንቲንግ ለምን ራስሽ አትወስጂም እዚህ ጋር እያልሽኝ ነበር። ችግሩ ስላልገባሽ ነው። እኔ ችግሩን በደንብ ስለማውቀው ነው እዚህ ጋር ማልቀበልበት ምክንያት ቁጥራቸውን። ብዙ ልጆችን ኮንትራት ቤት ሆነው በህጋዊ መንገድ እርዳታ ፈልገው እኛ ጋር መጥተው ለኤምባሲ ለፖሊስ ድምፅ ሆነናቸው ወጥተው ህጋዊነታቸው ቀጥሎ ቤት ተቀይሮላቸው ስራ እንዲሰሩ ቁጥራቸውን እዚህ ጋር ስንቀበል ደላሎች፣ እነዚህ የቤት አከራዮች ቤት ተከራይ እንዲበዛላቸው ብዙ ትርፋማ እንዲሆኑ ቁጥራቸውን አየር ላይ ሲሰጡን ይቀበሉና ነይ ላስጠፋሽ፣ በተጨማሪ ደሞዝ ስሪ፣ በነፃነት ስሪ ብለው ያስጠፏቸዋል። ወስደው የኢጃዛ ቤት ማሟያ ያደርጓቸዋል። ስራ አጥተው ይቀመጣሉ፣ ይቸገራሉ፣ ለወንድ ይሸጧቸዋል። ይህን ያለው እነሱ ዋናው ብዙ ተከራይ ይኖርላቸው አትራፊ ይሆኑ። ለምሳሌ አንዱን ክፍል ቤት በ2000 ሪያል ብትከራየው 10 ምናምን ተከራይ ሴቶችን ትይዝና እነሱ ከሚከፍሉት ላይ እሷ በነፃ እየኖረች ብር አትርፋ፣ ኦኬ ስራ አጥተው ብዙ ለሚቀመጡ ደግሞ ለሱዳኒ ወንዶች ትሸጣቸዋለች። ኦኬ አትርፋ ትሸጣቸዋለች። እንደዚህ እኮ ነው የሚያደርጉት እነሱ። ምን አገባቸው?
ዋናው እነሱ ኪሳቸው ይሙላ እንጂ የማን ህይወት ተበላሸ፣ ማን ህጋዊ ሆኖ ሰራ፣ ማን ችግር ላይ ወደቀ ዶንት ኬር። ሳሚ ጋር አለ ቁጥሯ እያሉ ነው። ሳሚ ቁጥሯ አንተ ጋር ካለ ስጣት፣ ለበሬዱ ጻፍላት። እዚህ ጋር ይኸው ለበሬዱ ላክላትና ትላክልኝ። ሳሚ ቁጥሯን ለበሬዱ ላክ ካለ አንተ ጋር። ሶሪ ፎር ዘኢንዛት ኢትስ ኦኬ ማሪ ቢኮዝ ዩ ዶንት ኖ። እናንተ አውሮፓ አሜሪካ ያላችሁ እኛ የአረብ ሀገር ያለነውን ሰዎች ችግር እኛ ነን የምናውቀው። ችግሩን የቀበሌው ነዋሪ ነው የሚያውቀው ማሪ አይደል? የሰፈሩን ችግር የቀበሌውን ችግር የሰፈሩ ነዋሪ ነው የሚያውቀው። ቀበሌው ያለበትን ችግር የአካባቢው ነዋሪ አይደል የሚያውቀው። ስለዚህ አረብ ሀገር ላይ ያለነው ነን እዚህ አካባቢ ያለውን ችግር በደንብ አድርገን የምናውቀው። እናንተ አታውቁትም፣ ግን ባታውቁትም ዘመድ ይኖራቸዋል የሰፈር ሰው። በቃ ኢትዮጵያውያን ነን እኛ፣ ድምፅ ሆኑን። ዛሬ እኔ ለውጭ ጉዳይ አድርሱልን ብዬ የሳውዲ ሪያድ ያለው የሳውዲ ኤምባሲ ላይ የሰራሁባቸውን ቪዲዮ ሁላችሁም አውሮፓም አሜሪካም የትም ሀገር የምትኖሩ ኢትዮጵያ ውስጥም የምትኖሩ ኢትዮጵያውያን እኛም ወገናችሁ ነን። ሼር ዲዩት ሪፖስት በማድረግ ቪዲዮ ውጭ ጉዳይ ደርሶ ኤምባሲውን እንዲጠይቅልን አድርጉ፣ አግዙን። እኔ ቪዲዮ ሰርቻለሁ እንደ አንድ ኢትዮጵያዊ ድምፅ ሆኜ እህቶቼ ላይ በአንድ ሳምንት ውስጥ ሁለት እህቶቻችን ሞተዋል። አንዷ ቢሮ ውስጥ ነው የተገደለችው፣ አንዷ መዳም ቤት ውስጥ ነው የተገደለችው። እነዚህ ነፍሶች ፍትህ አላገኙ። እየገደሏቸው ራሳቸውን አጥፍተው ነው የሚሉት። ሰው ቁጭ ብሎ ራሱን አያጠፋም። ቁጭ ብላ በሻርፕ ታነቀች ነው ያሉት። ተቀምጦ በፍጹም የሰው ልጅ ተቀምጦ ራሱን ሊያጠፋ ተቀምጦ ሊሰቀል አይችልም። መንጠልጠል አለበት ለመሰቀል። ከዛ አስክሬኗ ይላክልን እያለ ቤተሰብ አስክሬኗ ይላክልን ብሎ ደብዳቤ ልኮ ደብዳቤውን ንቀው እዛው ቀብረዋታል። በ20 ቀን ትኩስ ሬሳ ቀብረዋል። ቲጂም ክፍሏን ፈትሸው ወርቅ አግኝተንባታል ብለው ሲደበድቧት ሞታባቸው ራሷን አጥፍታ ክፍሉ አገኘናት ብለው ጉዳዩ ተሸፋፍኖላቸዋል አረቦች ስለሆኑ። ስለዚህ በአንድ ሳምንት ውስጥ ሁለት እህቶቻችን አንዷ መዳም ቤት አንዷ ቢሮ ተገለዋል። ግን ማንም ከቆብ የቆጠራቸው የለም። ለምን? ኤምባሲ ስለሌለን። ግን አለን እኮ ኤምባሲ፣ ግን እያለ የለም ኤምባሲው። እኔ ራሴን አጋፍጬ ቪዲዮ ሰርቻለሁ ኤምባሲው ላይ። እናንተ ሼር ዲዩት ሪፖስት በማድረግ ድምፃችን እንዲሰማና ውጭ ጉዳይ ኤምባሲውን ወይ ይዝጋው ወይ ሰራተኞቹን አባሮ አዲስ ሰራተኛ ይቅጠር። ህሊና ያላቸው ለዜጋ የሚቆሙ ሰራተኞች ይቅጠርልንና ከበደል ይዳኑ እህቶቻችን፣ ከመሞት ከመደፈር በረሃብ ከመሞት ህገወጥ ከመሆን ይዳኑ። በህጋዊ መንገድ ስንትና ስንት ብር ከፍለው እየሄዱ የሚደርስላቸው ሲያጡ እየጠፉ በአረብ እየተደፈሩ እየወለዱ የአረብ ልጅ ይዘው ሚዲያ ላይ ወጥተው እየለመኑ ነው። የሆነ ቪዲዮ ተልኮልኛል ዛሬ። አንዲት ልጅ ተደፍሬ ነው ከአረብ የወለድኩትኝ የፎሎ ቻሌንጅ ስጡኝና ልጄን ሀገሬ ልላክ፣ ስወልዳትን በልመናን የወለድኳት አሁን ደግሞ ልላካት እርዱኝ እያለች ቪዲዮ ሰርታ ቪዲዮን ዳውንሎድ አድርገው ልከውልኛል ዋትሳፕ ላይ። ሊንኩም ቢሆን የላኩልኝ አትሊስት ልጅቷን ማግኘት ትችል ነበር። እንዴ ሳሚ ቁጥር ላካልኩኛል። እንዴ ምን ሆናችሁ ነው? ቁጥሩን ለበሬዱ ይላክላት። የልጅቷን ቁጥር ለምንድን ነው ስሙን ዝም ብላችሁ ምጽፉት? የልጅቷ ቁጥር ካለው ለበሬዱ ይላክ። በሬዱ ለኔ ዋትሳፕ ላይ ትላክልኝ። ሲምፕል። እስቲ ልካ ከሆነ አላከችም፣ አልደረሰኝም ቁጥር ኖት የት ዩ ዲድንት ሪሲቭ የት። ሰው ቁጥሩ አለው፣ የልጅቷ ቁጥር አለው ነው አይደል ጥያቄው የምትሉት? ቁጥሯን ይላክ ለበሬዱ፣ በሬዱ ትላክልኝ። ቮይስ ልላክላት፣ ለልጅቷን እንድረስላት። ቲክቶክ እንደገባቸው ቃ መዳም የሆነ ነገር እንዳታደርጋት። ወደ ቁም ነገር እንሂድ። ልጅቷ ያልሻት አልገባትም ብላ ነው የወረደች። እሺ ያልኳት ካልገባት ሳሚ ቁጥሩ አለው ብላችኋል። ቁጥሯን ይላክላት፣ ይላክ ለበሬዱ። እኔ ቮይስ ላርግላትና ፓስፖርት ኮፒ እና ሎኬሽን ላኪልኝ ልበላት። አለቀ። በሬዱ ካን ዩ ቼክ ዩር ኢንቦክስ? ምናልባት ልኮልሽ ከሆነ ወይ አውል ቼክ። እስካሁን ምንም አልገባልኝም። አውል ቼክ
ውይ እሱ እኮ መጀመሪያ ላስረዳሽ ብሎ እየጻፈ ነው ከስር። ምንም መረዳት ምንም አልፈልግም። ገብቶኛል። ልጅቷ ያለ ጉዳይ ያለ ፈቃዴ ኦፕሬሽን ተደርጊያለሁ ነው በቃ ገብቶኛል እኮ ወንድሜ። ቁጥሯን ትሰጠኛለህ? ስጠኝ። ልጅቷ ኮንትራት ቤት ውስጥ ራሴን አሞኝ መዳም ሆስፒታል ወስዳኝ ያለ ፈቃዴ 3 ቦታ ቀደዱኝ ነው በቃ ገብቶኛል እኮ ጥያቄው። አሞኝ ሆስፒታል ሄድኩ። እኔ መዳሟን ነው ማናገር የምፈልገው። ሜዲካል ሪፖርቷ ነው ማንበብ የምፈልገው። አረብኛ አነባለሁ። መዳምን አናግሬ የሕክምና ማስረጃዋን እንድትልክልኝ ልጠይቅ ነው። መዳምን ከማናገሬ በፊት ደግሞ የዚህቺ ልጅ ስልኳ፣ ሎኬሽኗ፣ ፓስፖርት ኮፒ ያስፈልገኛል። ቢኮዝ መዳምን ካናገርኩ በኋላ መዳም እቺ ልጅ ብትደብቃ ብታሸሻት የሆነ ነገር ብታረጋት እኔ ለዚህቺ ልጅ እንድደርስ ነው። ብዙ በማውራት ጊዜ ነው የምንገለው። ያም ይህም እየገባ ሲያወራ ጊዜ ከምንገድል ቁጥሯን ስጡኝ ላናግራት ልጅቷን። አቡዬ ቆይ ልውረድና ልመለስ። እሺ አንዳንዴ አይታይም። ወርደሽ ቼክ አድርጊ። ቆይ ልውረድና ወርደሽ ልመለስ። ኢንቦክስ ቼክ አድርጊና ነይ። ኢየሩስ ከመጣች ደግሞ ሳቧት። እንዴት ሰው ቋንቋም አረብኛ ማትችል ልጅ ያወራችሁ ሁሉ እውነት ነው ብላችሁ ነው የምታስቡት? ራሴን አሞኝ ገብቼ ኦፕሬሽን ተደረግኩ ነው ያለችው። ለዛ ደግሞ ዶክመንት ያስፈልገናል፣ ማረጋገጫ። ምንም ነገር ከማውራታችን በፊት ማረጋገጫ። መዳምን ደውዬ አናግራለሁ። ከዛ ማዳም አዎ አሟታል፣ አዎ ተወስዳለች፣ አዎ ተደርጋለች ስትለኝ አላህ ይኸሊሽ የሕክምና ማስረጃዋን ላኪልኝ እላታለሁ። ስትልክልኝ አሳያለሁ ለዶክተር። ገባችሁ? ህመሟና የተደረገላት ሕክምና የተለያየ ከሆነ የመጠየቅ መብት አለን። ግን እሷ ትክክለኛ ሕክምና ተደርጎላት ስለማታቅ አረብኛ ስለማይገባት ከሆነ ያለችው ያኔ እሷን እናስረዳታለን። ገባችሁ? ምንም ነገር ካደረግኩኝ ምንም አላከችም እስካሁን። የእኔ ሜሴጅ ራሱ አላየችውም። ኖ እሷን አይደለም ልሽ ሳሚ የሚባለው ከላከልሽ እኮ ነው ያልኩሽ። በሬዶ እሱም አላከም፣ ምንም አላከም። ምንም አይነት ኢንቦክስ አልገባልሽም? ምንም አልገባልኝም። ሳሚ ለምን ቁጥሯን አትልክላ? ቁጥሩን ለበሬዶ አትልክም? የልጅቷ ቁጥር ካለክ አለክ ወይስ የለክም? መጀመሪያ የልጅቷን ቁጥር ነው የምፈልገው። ከምንም አይነት እርምጃ በፊት የልጅቷን ፓስፖርት ኮፒና ሎኬሽን መያዝ አለብኝ። ቁጥር ከሌለው ታዲያ ለምን አለው ትሉኛል? ቁጥር ከሌለው ምን ያደርግልኛል ታዲያ? ኢየሩስ ነይና ጻፊ። ሀቡ ወደ በስመ አብ ሀቡ ምንድን ነው? በስመ አብ ቁጥሩ አለክ የኢየሩስ? ቆይ መጀመሪያ ላስረዳሽ። መጀመሪያ ጥያቄ መልስልኝ ሳሚ። ቁጥሩ አለክ? ቁጥሩ አለኝ፣ ግን መጀመሪያ ላስረዳሽ። ሀቡ አልፈልግም መረዳት። ቁጥሯን መጀመሪያ ከዛ ታስረዳኛለህ። ቁጥሩ አላክልኝ ለበሬዱ። ሳሚ ሀይ ብዬ ያለው ፎሎ አድርጌ ያለው መልስልኝ እዛ ላይ ፕሊዝ። አዎ፣ ግን እሷ በደንብ ለአንቺ የቋንቋ ችግር ስላለባት ሳሚ፣ ወይኔ ፈጣሪ፣ በአማርኛ እያወራለም ታስረዳኛለህ። መጀመሪያ ቁጥሩ አላክልኝ። ቁጥሯ እጄ ይግባና ከዛ እሰጥሃለሁ እድሉ እንድታስረዳኝ። ቁጥሯን ነው የምፈልገው መጀመሪያ። እኛ እዚህ ጋር ቁጭ ብለን ስናወራ ልጅ የሆነ ነገር ብትሆንስ? መዳም ላይፍ ላይ ገብታ የኢትዮጵያ ሕዝብ ድምፅ እንዲሆናት ማድረጓን ሰምታ የሆነ ነገር ብታረጋትስ? መጀመሪያ ቁጥሯን ስጠኝ፣ ቶሎ ቮይስ ላርግላት። እስከዛ እሷ ሎኬሽን እና ፓስፖርት ኮፒ እስክትልኝ አንተ ታስረዳኛለህ። ወሬ ቤት ሄድብናል። እኛ
የሆነ ሰው ችግር ላይ ሲሆን መጀመሪያ ቀጥታ የዛን ሰው አድራሻ ነው መያዝ ያለብን። ከዛ ቁጭ ብለን እናወራለን። ሎኬሽኗን ሳኒዝ ፓስፖርቷን ሳኒኛ እዚህ ጋር ወሬ እንዲህ ነው እንዲህ ነው ስንባባል መዳም ስልኳን ትቀማታለች። ሎኬሽኗን ሳትሰጠን ፓስፖርቷን ሳትሰጠን ልጅቷ ገደል ገባች። ዘጠና ስድስት አብይ አረ ላይቭ ላይ ነገርም የታማም የሰው ቁጥር ምን ሆነህ ነው? በኢንቦክስ ለበሬዱ ላክ። ከበታች ላለችው ለበሬዱ ፎሎ አርጋትና ኢንቦክስ ነው የምትልክላት ወንድሜ። ለአየር እዚሁ ከኢየሩስ አልቀበልም ነበር አየር ላይ ደላሎችና እነዚህ ቤት አከራዮች ቁጥሯን ወስደው ነይ ብለው እንዲያስጠፏትና ልጅቷን ከነበሽታዋ ችግር ላይ እንዲጥሏት ነው። የስኳር ታማሚ ከ6 ወር በፊት አስጠፍተዋት ጠፍታ ኢጃዛ ቤት እየኖረች ታማ የመጨረሻ ደረጃ ላይ ስትደርስ አውጥተው የመንግስት ሆስፒታል ጥለዋት ያው እስካሁን አልተገኘችም። እህቷ አፋልጊኝ ብላ መጣች። አያችሁ፣ የኢጃዛ ቤት ባለቤቶች ዘይዶን ኬር በሽተኛ ብትሆኚ ምን ብትሆኚ መክፈል የቤት ኪራይ እስከቻልሽ ድረስ ያስጠጉሻል። ከዛ ሞት አፋፍ ላይ ልኬታለሁ አብይ። እሺ በሬዱ ቶሎ በላኪልኝ ኮድ ጨምረሽ። ግን እዚች ጋር አብይ ችግሯ ምን መሰልሽ? አንዴ ቆይ በሬዱ ላክልኝና ቮይስ ልኪ ፓስፖርት ኮፒና ሎኬሽን ላኪልኝ ብያት እሷ እስክትልክ አንተ ትቀጥላለህ። አንዴ ቆይ እሺ። መጀመሪያ የልጅቷን አድራሻና ፓስፖርት ኮፒ መያዝ አለብን። ፓስፖርቷ የላት እኮ እሷ አብይ። ፓስፖርት ኮፒም ያለው ሴትዮቱ ጋር ነው፣ እሷ ጋር የላትም። ከቤተሰቦቿ ለምን አትቀበልም? እሱን ደውዬ ልጠይቃት። እሺ ከቤተሰቦቿ ተቀበላት ትላክልኛ። ግዴታ ነው ፓስፖርት ኮፒ። ታዲያ ማንነቷን በምን አውቀን ፖሊስ ምንጠራላት? ኤምባሲ ምንጠይቅላት? ያለ ፓስፖርት እኮ ማንንም ማንነቱን የሚገልጽ ነገር የሌለው ሰው እኮ ከፖሊስም ሆነ ከኤምባሲ እርዳታ ማግኘት አይችልም። በሬዱ ላኩልሽ። የስ If you need me, I'm downstairs, okay? Okay, thank you. ሰላም ኢየሩስ ሀቢባ ነኝ። ሎኬሽንሽን ላኪልኝ። ሎኬሽን ታውቂያለሽ? ሎኬሽን ላኪልኝ። አንተ ደግሞ ቤተሰቦቿ ጋር ደውልና ፓስፖርት ኮፒያን ተቀበል፣ ወይም ለእሷ ንገራት። ፓስፖርት አሁን ከቤተሰብ አስልካ እኔ ጋር ለእኔ እንድትልክልኝ፣ ከመዳም ሳይሆን ከቤተሰብ። እሷ ግን ለምንድን ነው ተመልሳ የመጣችው? እሱ ምኗ ነው ሀቡን እንጃ አላውቅም። ቆይ ሎኬሽን ካላወቀች ድንገት ይህን ልላክላት ለሌላ ሰው እንዲልኩ